አዲሷ ተከራይ ክፍል 5። የደፈረሱ አይኖች ውስጥ ከጀርባዬ ያለች ቆንጂዋ ምስኪን ፍጡር ገብታ ስትተነን አሰብኩት። ሕፃን እያለን በክረምቱ ጎርፍ በመንገዱ ትከሻ በኩል በሚፈሰው ብርቱ ድፍርሱ ውሃ ውስጥ ለውድድር እንደምንጥላት ቁራጭ የሲጋራ ቆንጽል እያንደረደረ በጉልበቱ እያንሳፈፈ ወስዶ ከገደል እንደሚወሽቃት እንዲያ መስላ ታየች። መለስኩለት። ፊት ለፊት ካለው ደጅ ላይ አሁን ዝገባ ወድቆ አግኝቼው ነው። በትልቅ ብር ቀይ 4 ማዕዘን ፈርጥ በሁለት ጣቶቹ ላይ አጥልቋል። ከንፈሩ በሲጃራ ፍም ወዙ ተመቷል። ክብ የመዳብ ጌጥ ያደረገበት እጁን በፍጥነት ከፎቶው ላከብኝ። መነጨቀኝ። ከእጄ ላይ ወደፊቱ አቅርቦ ተመለከተው። ለኔ አሁንም የኔ ብቻ የሚለው ጽሑፍ ይታያል። ገለበጠው፣ አነበበው። የኔ ብቻ። ድምፀቱ ውስጥ ቁጣ አለ። እቺ ሴት ታውቃታለህ? ፊቴ ላይ ስሳዛዛኝ መልክ ድቅን አለ። ካድኩት። እሷን መረጥኩ። እያለች እንደሌለች አላውቃትም። በቅጽበት እኔም ቁጣዬን አጥንኜ ጥያቄውን በጥያቄ መለስኩለት። ሰውዬ፣ የሰው ቤት ግን በድፍረት እንዲህ ማንኳኳት ተገቢ ነው? ስርዓት አይደለም እኮ። ሲያወራ እያሰበ ነው። ውጪ በላት። ማንን አልኩት፣ ከጀርባዬ ሰው መኖሩን ክጄ። ሴትዮውን ነዋ። የምን ሴትዮ? አንቺ ከይሲ ብሎ ፎቶውን ፊቴ ላይ ደቀነው። አፈጠጠ፣ ተቆጣ። ሰውዬ፣ ቤት ተሳስተሃል መሰለኝ። ካልተረጋጋው በቀር በኃይል እንደማረተው አስብ። ይሄ እኔ ቤት ነው። ምናልባት ሰሞኑ የተከራየ ሴት አለች። ቀጥሎ ያለው ቤት ቼክ አድርግ። ፎቶውንም እዛ በርጋን ያገኘሁት። ዞሮ ያመለከትኩትን ቤት ይሄን አለኝ በፍጥነት። አሁን ደፈር ባለ ድምፅ ከፊቴ ፈቀቅ አለ። የቤቴን መስኮት አጨልቆ አየው። እንደ ሰፈር ደላላ እየተገላመጠ መረመረው። ከበሩ አልተነቃነኩም። ቆሜ የጠበቅኩት ምን አባቱ ያመጣል። ፎቶውን እንደያዘ ወደ ቀድሞ ቦታው መጥቶ ፊት የተገተረ። አሁንም ከላይ ቁልቁል ይገላምጠኛል። እርግጠኛ ነህ እዚህ ነው የተከራየችው አለኝ። መሰለኝ። ዕቃ ሲያስገቡ ነበር ባለፈው ሳምንት። በትክክል ራሷ ነች። ፊቷን አይተዋል? ኧረ አይኗ ውስጥ ሁሉ ገብቼ ስዋኝ ነበረ ልለው አልኩና፣ ኧረ በፍጹም እኔ በጠዋት ስራ ገብቼ ማታ ስለምገባ አልተያየንም። መልስ አልሰጠኝም። ትቶኝ ተራመደ። ቆሜ ያየሁት። በሩን ዘጋሁትና ደረጃውን ወርዶ እስኪጨርስ አይኖቼን ሳልነቅር ሸኘሁት። ምንም አለማለቱ ከነከረኝ። የጠላት ክፋት በዝምታ ውስጥ ነው የሚደበቀው። ክፉ ቅጣት ዝምታ ነው። ረመጥ የሆነ በደል ዝምታ ነው። አትገምተውም። እስከሚሆን በፍርሃት ይፈጃል። እየኖርክ ትሞታለህ። ዝም። ሰውየው ከሄደ በኋላ ወደ ቀለቤ ስመለስ ቤቴን አየዋት። ለካ አዲሷን ተከራይ ከሷ ቤት በፍጥነት ወደ እኔ ቤት ላውጫታለሁ። ምን ሲያቀብተኝ ቤቴን ከሰላማዊ ሕያውነቷ ወደ አስፈሪ ኩሬነት እንደቀየርኳት ሳስብ የእውነት ደነገጥኩ። ለክፉ ነገር ቢመጣ ይሄኛውን የኔን ቤት ነው የሚያገኘው። የሞት መልአክ የእስራኤልን ጎጆ ከመቃኑ ላይ የተቀባውን ደም አይቶ አልፎ እንደሄደ የኔን ቤት ለመልአከ ሞት ሰጥቼ የእሷን ቤት በፍቅር መቃኗን ደም ቀብቼላታለሁ። ቢመጣ አያገኛትም። እኔን ነው የሚወግረኝ። ቤቴ በክፉ አይኖች ውስጥ ወደቀች። በፍጥነት ወደ ዘጋሁት ደጅ ተጠግቼ ከፈትኩት። ደነገጠች። አይዞሽ 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 አልኳት። እኔ ነኝ አልኳት።
በሩን ዘጋሁት። ተንደርድራ መታ እላይ ላይ ተጠመጠመች። ለቅሷ የጠለቀ ነው። ምን ሆንሽ ለማለት ከበደኝ። አልቅሳ የምታውቃት መስልም ሰው የራበው ለቅሶ፣ ምሬት የዘጋው ልሳን፣ የተዳፈነ ፍርሃት፣ የማያቋርጥ የሚከተላት ዱካ። ህልሜ ይሁን ቢሆንም መመሰጥ የደርዝ ይዞ ቆንጆዋ ሴት እቅፍ ውስጥ ብገኝም ከደስታ ይልቅ ሐዘንን፣ ከሰላም ሩቅ ፍርሃትን ያቀፈችውና ተገኘች። ውበቷ እውነቷን አልነገረኝም። ተናደድኩኝ። ፈገግታዋ ሐዘኗን ደብቆኛል፣ አበሳጨኝ። ቁመናዋ ምንነቷን ሰውሮታል። እንዴት አልጠረጥርም። ከጀርባዋ ሌላ ሴት አለች፣ ሚስጥራዊ። አዲሷ ተከራይ ከደረቴ እንደተለጠፈች ነው፣ እያለቀሰች። በአንገቷ የወረደው ፀጉሯን እየነካካው እድሌን አሰብኩት። አስጠላኝ። ልስቅ ሐስል ፍዳ ጎረስኩኝ። መከራ የሆንኩ ፍጥረት አልኩ በሆዴ። ስሟን እንኳን አለማወቅ የገረመኝ። የምር ነው እንዴ ስሜት ያልኩት ለራሴ። በሐዘን በኩል የገባ መነካካት መሰለኝ። ፊቷን ከደረቴ በፍቅር አላቅቄ በመዳፌ ጉንጮቿን ያስኩና በአውራ ጣቴ ከዓይኖቿ የሚወርደውን እንባ ፍሰቱን ቆርጬ ጠረኩት። አይዞሽ እሺ አልኳት። በጭንቅላቷ ንቅናቄ እሺ አለችኝ። የቀላው ፊቷን ያረጠባትን የምሬት እንባ በመዳፎቼ ጠረኩና ትኩር ብዬ አይኗ አስተመለከትኳት። ስምሽ ግን ማን ነው አልኳት በቀዝቃዛ መንፈስ። ደሊላ። እጆቼ ፈትልከው ለቀቋት። ወደ ኋላ ሸሽ። ደነገጥኩ። በሩ በኃይል ሲንኳኳ ከደነገጠችው በላይ ስትደነግጥ ታወቀኝ። እጆቿን ወደ ደረቷ በፍርሃት ሰብስባ በቆመችበት ደርቃ ቀረች። ከሶፋው ያስቀመጥኩትን ቦርሳ በፍጥነት አንስቼ በሩን ከፍቼ ወጣሁ። እያየችኝ ትቻት ሄድኩ። መጽሐፍ ቅዱሱን ቅድም ስከፍተው ያነበብኩት ክፍል ፊቴ ላይ ድቅና አለ። ሳምሶን ትዝ አለኝ። ደሊላ ደሊላ። ያ አስፈሪ ሰውዬ ከፊቴ ቆሞ የተከወነው ክንውን በሙሉ ፊቴ ላይ መጣ። ስሟ ገጠመብኝ። ደግሜ እያልኩ ደሊላ። የቤቴን ቁልፍ ከፍቼ ገባሁ።